እና በዚያ ኢንተርቪው ላይ አቶ ሲሳይ ሲጠይቋቸው እንደው አሁን ዛሬ ወደ ኋላ መለስ ብለው አቶ ዶክተር አረጋዊ እንግዲህ ስልጣን ላይ የሉም ግን የተሃት ኦር ቲፒኤልኤፍ መስራች አባል ናቸው እና ለረጅም ጊዜም ኮማንደርም ሊቀመንበርም ሆኖ ሲሰሩ የነበሩ ግን እሳቸው በሚገልጹት ቃል ጮሌው መለስ ዜናዊ ስልጣን ወስዶ አባረራቸውና ዛሬ ከኛ ጋር ይገኛሉ እና መልሰው እስቲ እንዳው የሚቆጨውት ነገር አለ ወይ ብሎ ሲጠይቋቸው አዎ በኤትኒክ ወይም እንግዲሳቸው ያሉት በብሔር መደራጀት ይሄን ያህል ጉዳት ለማምጣት መቻሉን አለማወቄ ይጸጽተኛል ነው ያሉት። ትልቅ አባባል ይመስለኛል። እኔ ከዚህ በፊት ገና እኔም ድሮ ትምህርት ቤት አብረን እያለን እሳቸው እንዳሉት እኔ ወደ ኢህአፓ ስገባ የለም እኛ ደግሞ ኦነግ ውስጥ እንገባለን ያሉኝ ጓደኞቼ ያሉ ለምን እንደ እስካሁን ድረስ የምንታገለው በኢትዮጵያ አጀንዳ ላይ ነው ለምን ወደ ኤትኒክ ወይ ወደ ዘር ድርጅት ትሄዳላችሁ ብዬ ስጠይቃቸው የሰጡኝ መልስ ምንድነው እኛ ካልገባንበት ህዝብ የሚኖረውን ግንኙነት ለመጠበቅ ካልቻለን እና ጠላትነት በህዝብ መሃል ሊፈጠር እንዳይችል ለማድረግ ካልቻለን የብሔር እንቅስቃሴ አደገኛ ሊሆን ይችላል። ከናንተ ጋር ኢህአፓ ውስጥ ብንገባ ምናልባት አንድ ጠመንጃ ሁለት ጠመንጃ ተሸካሚዎች እንሆናለን። ግን ኦነግ ውስጥ ብንገባ አደገኛ እንዳይሆን ድርጅቱን ለመከላከል እና በጥሩ መንገድ እና የትግል አንድነት ከሌሎች ጋር ለመፍጠር ያስችለናል ያሉኝን አረሳም እና ይሄ ነበር ምክንያታቸው። ዛሬም ይሄ ምክንያታቸው መጠበቅ ያለበት ይመስለኛል እና በዚህ ረገድ ከኦነግ ብዙ የሚጠበቁ ነገሮች አሉ።